Welcome to Cybertech Academy. Hub of Technology. ሰላም እንዴት ናችሁ? ዛሬ ይዤላችሁ የቀረብነው የአዶቤ ፎቶሾፕ 2023 የሶስተኛ ቀናችን ቱቶሪያል ነው። ስለዚህ ቃል በገባነው መሰረት ዛሬ ደግሞ የሶስተኛ ቀናችን የአዶቤ ፎቶሾፕ ቱቶሪያል ይዘን መጥተናል። ስለዚህ ዛሬ የምንጀምረው ፓርቱ የሶስተኛ ቀናችን ማለት ቱሎቹ ምን እንደሚመስሉ ወይም ደግሞ እያንዳንዱ ቱል ምን ጥቅም እንዳለው ለማየት ሞክራለን ማለት ነው። ስለዚህ እዚህ ላይ አዲስ እንክፈትና አዲስ ወርኪንግ ኢንቫይሮንመንት እየከፈትን ያለ ነው። ስለዚህ አዲስ ወርኪንግ ኢንቫይሮንመንቱን ከከፈትን በኋላ ለፕሪንቲንግ ሲሆን ምንድነው የምንጠቀመው የሚለውን ነገር ለማየት ሞክራለን። ስለዚህ አዲስ ነው እየከፈትን ያለ ነው። ምናልባት ይቅርታ ጉንፋን ስለያዘኝ ነው። ስለዚህ ዛሬ እንትን የምንለው ፓርቱ ምንድነው ከነዚህ ያሉ ለምሳሌ ሴቭድ የሆኑ ሪሰንት የሰራናቸው ወይም በቅርብ ጊዜ የተሰሩ ፕሮጀክቶች ወይ ሴቭ የተደረጉ ወይም ደግሞ ፎቶዎች ራሱ እና ለፕሪንት የተዘጋጁ ለአርትስ ኤንድ ኢሉስትሬሽን እነዚህ ደግሞ ለኢሉስትሬሽን የምንጠቀምባቸው ለፕሪንት ሌላ ለዌብ ምናምን ሰራ ከሆነ ለሞባይል እና ለፊልሞች ወዘተ የምንጠቀም ከሆነ ማለት ነው። ስለዚህ ታይትላችን ዴይ 3 እንበለውና ዴይ 3 እንበለውና ከዛ እዚች ጋር ያው 2100 ልበለው ዝም ብዬ ማለት ነው። ይሄ ደግሞ 1200 ልበለው። ስለዚህ ይሄን ዛሬ ለጊዜው በፒክስል ላስቀምጠው። ስለዚህ እዚህ ጋር ኦሪየንቴሽንም አለ። ስለዚህ በፖርትሬትም ሊሆን ይችላል በላንድስኬፕም ሊሆን ይችላል። ይሄ ባለፈ አብራርተነው ነበር። ስለዚህ ሪዞሉሽኑ ደግሞ የኳሊቲው ነው የሚወስነው። ስለዚህ ለምሳሌ ለፕሪንቲንግ ፐርፐዝ ወይም ደግሞ ፕሪንት የምናደርገው ከሆነ እኛ የምንሰራው ብዙ ጊዜ 300 ብለን ነው ሪዞሉሽን የምናስቀምጠው ማለት ነው። ስለዚህ ናን ፕሪንቲንግ ከሆነ ለምሳሌ ለዲጂታል ነገር የምንጠቀምበት ከሆነ ግን ይሄ 72 ብናደርገው አሪፍ ነው፣ ችግር የለውም ማለት ነው። ስለዚህ ለዛሬ ግን ለፕሪንት የምናደርገው 300 ፒክስል እናደርገውና ፒክስል ፐር ኢንች ነው። ስለዚህ ከለር ሞዱ ደግሞ በአርጂቢ አለ። ስለዚህ የተለያየ ከለሮችን መምረጥ እንችላለን። የባለፈው ስለ ከለር ሞዱን ባለፈ አይተን ነበር። ስለዚህ ስለሱ ያመለጣችሁ ካላችሁ እዛ ተመልሳችሁ ፓርቱ ላይ ማየት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ደግሞ ምን አለ 8 ቢት ይላል። ስለዚህ ይሄን የተለያየ ቢቶችን ማድረግ እንችላለን። ለምሳሌ 16 ቢት 32 ቢት ስንለው ምንድነው የፕሪንት የሚደረገውን ነገር ጥራቱ እየጨመረ ነው የሚሄደው። ግን ኮምፒውተራችን ላይ ግን የሚይዘው ሜሞሪ ደግሞ በዛ ልክ ሜሞሪ ይጠቀማል ማለት ነው። ስለዚህ ባይ ዲፎልት 8 አለን። ስለዚህ ለጊዜው 8 እንውሰድና ስለዚህ ባክግራውንድ ከለሩ አለን። ስለዚህ ባክግራውንድ ከለር ባይ ዲፎልት ዋይት ነው ያለው። ስለዚህ እንዳለን ተወና ስለዚህ እዚች ጋር መተን ስናያቸው ራሱ ለምሳሌ እዚች ጋር ምን ይላል 72 ፒክስል ፐር ኢንች ይላል። ስለዚህ እነዚህ ምንድናቸው ፕሪንት የማይደረጉ ለምሳሌ ለሞባይል ከሆነ ራሱ 72 ነው። እነዚህ ለዲጂታል የሆነ ነገር የምንጠቀምባቸው ከሆነ ሪዞሉሽኑ ሪከመንድ 72 ይሆናል ማለት ነው። ዌብ ራሱ ተመሳሳይ የዌብ ራሱ ብንወስድ ማለት ነው። ሌላ ፕሪንት የሚደረግ ከሆነ ግን ምን ብያቸዋለሁኝ ቅድም 300 ሪዞሉሽኑ 300 ብናደርገው የተሻለ ይሆናል ብያችሁ ነበር። ስለዚህ ሪዞሉሽኑ 300 ብናደርገውና ስለዚህ ይሄን ለምሳሌ ከነዚህ የተለያዩ ሳይዞችን ምን ማድረግ እንችላለን ማለት ነው መምረጥ እንችላለን። ስለዚህ ለምሳሌ ዴይ 3 ብለን 2200 እና 2200 እና ኢንችስ ለምሳሌ ኦኬ እንትን ስለመረጠልን ነው። ስለዚህ እኛ የመረጥነው ለምሳሌ ኒው ብለን ዝም ብለን እንደ ዲፎልት የምንወስድ ከሆነ ግን ሌላ እንትኑን ማድረግ እንችላለን ወይም ደግሞ በራሳችንም አጀስት ማድረግ እንችላለን ነው። ስለዚህ ለፕሪንት ለምሳሌ 2100 ብለን ይሄ ደግሞ ኤቱ ኦኬ እየቀየረው ነው ያለው። ስለዚህ ይህን ከመረጥን በራሱ የሚያስቀምጠው ማለት ነው ፐር ኢንቹ ማለት ነው። ስለዚህ ለምሳሌ ይህን ከመረጥን ራሱ ምንድነው የሚለው 8.5 ባይ 15 ኢንች ይሆናል ማለት ነው። ስለዚህ እኛ የመረጥነው እንትን ማድረግ እንችላለን። ለምሳሌ በኤ4 ለምሳሌ በወረቀት ኤግዛክትሊ ለምሳሌ
የምናወጣ ከሆነ የትኛውን መርጣለን ማለት ነው? ይህን መርጣለን ማለት ነው። ስለዚህ ለምሳሌ ሪሰንት ወይም ደግሞ ሪሰንት የተሰሩ 2100 ፕላስ 1400 ብለን ይሄ ደግሞ ፕሪንት የምናረገው ነው ብለን እናስብና 300 ፒክስል ፐር ኢንች ብናረገውና ስለዚህ ይህን ክሪኤት ብንለው እንደዚህ አይነት ኢንቫይሮንመንት ነው ይፈጥርልን ማለት ነው። እንደዚህ አይነት ኢንቫይሮንመንት ይፈጥርልናል ማለት ነው። ስለዚህ ምናልባት ይሄ ሌላ ፕሮጀክት እየሰራውበት ስለነበርኩኝ ነው እንትን የሚለው የሚመጣው። ስለዚህ ግን ለምሳሌ አንዳንዴ እንትን የሚያስቸግራችሁ ከሆነ ምን ማድረግ ትችላላችሁ ማለት ነው? ይሄን እዚች ጋር ዊንዶው ውስጥ ገብታችሁ ወርኪንግ ስፔስ ብላችሁ የፈለጋችሁትን ነገር ምን ማድረግ ትችላላችሁ ማለት ነው? ሪፕሌስ ማድረግ ትችላላችሁ። ወደ ኢሴንሻል ዲፎልት መመለስ የምትፈልጉ ከሆነ ወይም ደግሞ ሌላ የጎደሉ ነገሮች ካሉም እዚህ ውስጥ ገብተን ምን ማድረግ እንችላለን መመለስ እንችላለን ብለን ባለፈ ዲስከስ አድርገን ነበር ማለት ነው። ስለዚህ እዚች ጋር ያሉ ቱሎችን እያየን እንትንላለን ማለት ነው። ስለዚህ ይሄ ሙቭ ቱል ነው። ስለዚህ ቱሉን ለማንቀሳቀስ ምንፈልግ ከሆነ ቱሉን ማንቀሳቀስ አንድ ቱል ለምሳሌ እዚች ጋር ለጊዜው ሌየሮቹ ሄደን ሆነዋልና እንትን እናድርግ። ወደ ሌየሮቹ ስንመለስ እዚች ጋር ምን መተዋል? ስለዚህ ሌየሩን አንድ ሌየር ፈጥረናል ማለት ነው። አንድ ሌየር ፈጥረናል። ስለዚህ ይህን ሌየር አሁን ማንቀሳቀስ አንችልም። ለምንድነው? ሎክ ተደርገዋል። ስለዚህ ይህን ሌየር ማንቀሳቀስ የምንፈልግ ከሆነ ይህን ብንይዝ ምንም ማንቀሳቀስ አንችልም ማለት ነው። ስለዚህ ይህን ለማንቀሳቀስ ምንድነው ማድረግ ያለብን? ይህን ቁልፍ ነገር መከፈት አለበት ማለት ነው። ይህን ቁልፍ ከፍተን ግን ምን ማድረግ እንችላለን? በዚህ ቱል ተጠቅመን ምን ማድረግ እንችላለን? ማንቀሳቀስ እንችላለን። ለምሳሌ ይሄ ከነበረበትን ቦታ ተንቀሳቅሰዋል። ስለዚህ ኮንትሮል ዜድ ብለን ወደ ነበረውን ቦታ መመለስ እንችላለን ማለት ነው። ወይም ደግሞ ሌየሩ እዚች ጋር ምን አለ? የሆነ ኢንዲኬትስ ሌየር ቪዚቢሊቲ ይላል። ስለዚህ የሌየሩን ቪዚቢሊቲ ነው የሚጠቁመን። ስለዚህ ያንን ሌየር እንትን ስናደርገው ቪዚቢሊቲውን ይጠፋል ማለት ነው። ስለዚህ መመለስ የምንፈልግ ደግሞ ያንን አንጥተን ምን እናደርገዋለን ማለት ነው? እንመልሰዋለን ማለት ነው። ስለዚህ ሌሎች ቱሎችም እያንዳንዳቸው በዚህ እያየን እንሄዳለን ማለት ነው። ስለዚህ በዚህ የጀመርነውን የአራተኛ ቀናችን ቱቶሪያል ይሄ ይመስላል። በሌላ ቱቶሪያል እስከምንገናኝ ባይ ባይ። Welcome to Cybertech Academy. Hub of Technology.